የመዳን ጸጋ በምንኖርባት ዓለም ሁሉም ነገር በሚባል ደረጃ በዋጋ የሚገዛ ነው ቢባል ማጋነን አይሆንም። ነገር ግን ነፍስ የማዳን ወይም ምሕረት አግኝቶ ከእግዚአብሔር ጋር ለመታረቅ ከሰው በሚመጣ የገንዘብና የእውቀት ብዛት ሳይሆን በኢየሱስ ክርስቶስ ደም ሰውን ለመዋጀት በተከፈለው መሥዋዕት ብቻ ነው። ለዚህም ነው በኤፌሶን ምዕራፍ 1 ቁጥር 7 ላይ በእርሱ በደሙ የኃጢአት ስርየት በእግዚአብሔር ጸጋ ባለው ጠግነት መጠን ቤዛ አለን የሚለን። ይህ የሆነው የእግዚአብሔር የማዳን የጸጋ ሥራው ሰው በሚፈጽመው ማንኛውም አይነት ድርጊት ሊከናወን ስለማይቻል ነው። የሚቻለው በእግዚአብሔር ፍቅርና ምሕረት በጸጋ በመስቀሉ ሥራ ብቻ ነው። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና ተብሎ የተጻፈው። ይህ የእግዚአብሔር ፍቅር ለጥቂቶች ብቻ ሳይሆን ለሁሉም ሰው ነው። ይህ ደግሞ የእግዚአብሔር የጽድቅ ባህሪው ነው። ሰው ለዕድሜ ጠገብ ልምዶቹ ተገዥ ሆኖ የጨለማ ጉዞ ከመጓዝ ይልቅ በጸጋ ወደሚገኘው የመዳን መንገድ ለመመለስ ተጋብዘዋል። ይህ የመዳን ጸጋ ስጦታ ከእግዚአብሔር ዘንድ ለሰው የተደረገ ታላቅ ስጦታ ነው። በሁለተኛው ቆሮንቶስ ምዕራፍ 9 ቁጥር 15 ላይ በቃላት ሊገለጥ ስለማይቻል ስጦታው እግዚአብሔር ይመስገን በማለት ገልጾታል። እውነት ነው። ይህ የመዳን ስጦታ በሰውአዊ ዕውቀት ሊገለጥ ስለማይቻል እኛም ዛሬ ከሐዋርያው ከጳውሎስ ጋር በመሆን እግዚአብሔርን ማመስገን ተገቢ ነው። በሰላምና በእረፍት ለመኖር የማዳን ጸጋን ለመቀበል ዛሬም ክፍት ነው። ክብር ለእግዚአብሔር ይሁን። በረከት ሁሉ ለእኛ። ተባረኩ።